በጣም ነው የምወዳችሁ የዩናይትድ ደጋፊዎች። ሳያችሁ እኮራለሁ፣ ታኮሩኛላችሁ። ደጋፊ አርሰናል በስማም በወልድ የአርሰናል ደጋፊዎች በቃ እኔ እንጃ። እኔ ዋንጫውን ብበሉ እንዴት ልትሆኑ እንደምችሉ ማሰብ አልችልም። አሁን ምንም ልላችኋል ያርግላችሁ ብሉትሽ እናንተና በሉት እኛ እንብላው እንጂ። ሲቲ ያው በታሪክም በምንም ጥላ ነው የሄድነው ቲም ነው፣ ግን ደጋፊውም ክለቡ ነው። ኧረ እኔ ከደጋፊ ህጻናት እኮ ናቸው። ምን አገናኘኝ? ራሱ ብቻውን ክለብ የሆነ ሰው ነው እና ልጠይቀኝ የሚገባው ከዩናይትድ ቀጥሎ የሚመችሽ ክለብ ምንድን ነው ብትለኝ ክርስቲያኖ ላለ ይቻላል። እዚያ ቀደሱ ጤና ይስጥልን። ዛሬ ከማን ጋር ነን? ከሳምሪ ጋር ነን። መተናል የማንቼፋኖች ይቻላል። ሴት የማንቸስተር ደጋፊዋን ሳምሪ መስፍን አቅርብልኝ የነበራቸው የማንቼ ደጋፊዎች የት ነው ያላችሁት? ሳምሪ መስፍን ይዤላችሁ መጥቻለሁ። ሳምሪ ስላገኘሁሽ በጣም ደስ ብሎኛል፣ አክብረሽኝ ስለመጣሽ። እኔም ደስ ብሎኛል ስለጠራኸኝ። ይመችሽ ሳምሪ። እንግዲህ የማንቼ ፋን የት ናችሁ? ፎሎ ኮፒ ሊንክ እያደረጋችሁ ቪዲዮን ጀምሩት። ለቪዲዮ አዲስ ከሆናችሁ ደግሞ የፕላስ ምልክት ጫናችሁ ቤተሰብን ከዚህ በላይ እንብዛ። ስለ እግር ኳስ እያወራን በእግር ኳስ የተዝናናል። በስፖርቱ የጫነት እንግዲህ 200 ሺህ ገብተናል። ከዚህ በላይ እንበዛለን። ፎሎ ማድረግ እንዳይረሳ። ኮፒ ሊንክ ደግሞ ገድ ነው። እሺ ሳምሪ፣ እንግዲህ ሁሉም ኮንተንት እግር ኳስ ክሬተሮች ተጠይቋል። እንግሊዝ ፕሪሚየር ሊግ በተለምዶ ቶፕ 6 የሚባሉ ክለቦች አሉ። የምትጠየውና የሚመች ከሚመች ብጀምር ደስ ይኛል። እንደውም ያው ምን ጥያቄ ያለው ዩናይትድ የሚመቸኝ ዩናይትድ። ለማንቼ ደጋፊ ነገር ቢያቸው በዚያ በጣም ነው የምወዳችሁ የዩናይትድ ደጋፊዎች። ሳያችሁ እኮራለሁ፣ ታኮሩኛላችሁ። እንኳን የዩናይትድ ደጋፊ ሆንኩ የሚያስብሉ ደጋፊዎች ናቸው። ትንሽ ስለ ክለቡ ክለቡ ያው በሰሞኑ አቋም ዝም ብዬ ሳስበው ዋንጫ ነገር እንበላለን መሰለኝ። ሞራላችሁ ከማንቼ ድጋሚ እንደዚህ እናንተም መጣላችሁ አይቀርም፣ እኛም ከፍ ማለት ብዙ ማራ ስላተራራቅን ዋንጫው የኛ ነው። ያርግላችሁ። አሁን ምንም ልላችሁ አልችልም። ያርግላችሁ ብሉትሽ እናንተና በሉት እኛ እንብላው እንጂ ያገናኝን ሲዝን መጨረሻዎች ችግር የለውም። ኮራ ብለን ነው የምናገኛችሁ። ችግር የለውም። ይሁን እንግዲህ። እሺ ከምታየው የምጠላው ሊቨርፑል ያው የታሪክ ተቀናቃኛችን ሊቨርፑል ነው። ስለዚህ ሊቨርፑልን አይመቸኝም። ደጋፊው ወይስ ክለቡ? ክለቡ። ደጋፊ አርሰናል በስማም በወልድ የአርሰናል ደጋፊዎች በቃ እኔ እንጃ። እኔ ዋንጫውን ብበሉ እንዴት ልትሆኑ እንደምችሉ ማሰብ አልችልም። በየአመቱ ሁለተኛ ጨርሳችሁ እንደዚህ ከሆናችሁ ደጋፊ በጣም ነው የምበጠብጡት። ደጋፊዎቹ ነው እንጂ አርሰናል እንደ ቲም የለፋ ቲም ነው እና ቢሳካለት የምትለው ቲም ነው። ግን ወይ ቀስ ብለው ደበቅ አድርገው ሰጥተው ካልሆነ ዋንጫ እናንተ ሳሰቡ በልተ ነው አናታችሁ ላይ መተ ነው የምንጨፍርባችሁ። ሀገር ነው የምንለቀው እኮ። ገና ከሆነ ስደት ጀምሪ። አልጀምርም። በኩራት ማለይን አድርጌ አመቱ ሲያልቅ እንዲህ ቁጭ ነው ብላችሁ የምታዩኝ። ሳምሪ ችግር የለውም። ሲቲስ? ሲቲ ያው ትንሽ ቲም ነው። ትንሽ ቲም ነው ስል ከናንትሊ ትልቅ ሊሆን ይችላል እንጂ በጣም ብዙ ጥለ ነው የሄድ ነው። በታሪክም በምንም ጥለ ነው የሄድ ነው ቲም ነው። ግን ሲቲም አይመቸኝም። ደጋፊውም ክለቡ ነው። ኧረ እኔ ከደጋፊ ህጻናት እኮ ናቸው። ምን አገናኘኝ? ምን አገናኘኝ? የሲቲ ፋን እንግዲህ ቻሉትሽ መልሳችሁን ኮሜንት ላይ ይጠብቃሉ። ይመች ሳምሪ። ቼልሲስ? ቼልሲ ምንም ከለላችን ነበር የምንለው። የለንደን ከለላ ወንድማችን ነበር የምንለው። አሁን አንገት እያስደፋን ነው እንደምታየው። ግን ምንም ጥላቻም ፍቅርም ምንም የለኝም ለቼልሲ። በጣም አሪፍ። ክርስቲያኖ ሮናልዶ ወይስ ሊዮኔል ሜሲ? እኔ እንደዚህ ስጠይቀው እናድዳለሁ። ክርስቲያኖ ጥያቄው ይስተካከልልኝ። ክርስቲያኖ ከምንም ነገር ጋር መወዳደር የለበትም። ራሱ ብቻውን ክለብ የሆነ ሰው ነው እና ልጠይቀኝ የሚገባው ከዩናይትድ ቀጥሎ የሚመችሽ ክለብ ምንድን ነው ብትለኝ ክርስቲያኖ ላለ ይቻላል። እዚያ ቀደሱ እንጂ ከተጫዋች ጋር እንትና ከእንትና እያልኩኝ የማወዳደረው ተጫዋች አይደለም። የሲያር ፋኔት ናችሁ። ለሳምሪ እስቲ ፍቅራችሁን አሳዩልኝ። የሜሲ ፋን እንግዲህ ምንም ማድረግ አልችልም። ሮናልዶን በወድም እንደዚህ ግን እኔ ይመች። ሳምሪ በመጨረሻ ማስተላለፍ የምትፈልጊው መልዕክት ካለ?
ማስተላለፍ የምፈልገው ያው ሁላችሁንም በጣም ነው የማመሰግነው። በጣም ፉትቦል ፋኖች እንዳለ በጣም ነው የምወዳችሁ። ከዛ በላይ ግን ዩናይትድ ፋኖች በጣም ነው የምወዳችሁ። ክርስቲያኖ ፋኖች በጣም ነው የምወዳችሁ እና ይመቻችሁ። እንግዲህ ዩቲዩብ ሰርተን ስንጨርስ ነው ቪዲዮ እየሰራ ያለ ነው። ዩቲዩብ አሪፍ ቪዲዮ ሰርተናል፣ በቅርቡ ጠብቁ። ፎሎ እያደረጋችሁ ቤተሰቦች እናንተን ለማዝናት አላመጣው ማንኛውም ገስት አይኖርም። ፎሎ ማድረግ እንዳይረሳ። ኮሜንት ሴክሽን ላይ ቀጣይ ማን ይቅረብ። ይመቻችሁ።